ጠቅላይ ሚኒስትሩ የስራ መልቀቂያ ደብዳቤ ለባለስልጣናት አስገቡ። የህወሓት አመራሮች ለመሸሽ የተዘጋጁ መሆኑን የሚያመለክት መረጃ። የትግራይ መንግስት ወጣቶች እየመለመለ ለጦርነት እያዘጋጀ መሆኑን ጀነራሉ ይፋ አደረጉ። ጀነራል ፍስሐ ኪዳኑ ፍስሐ ማንጁስ መንግስት የሰጠን ወጣቶች እያሰለጠንን ነው ሲል መንግስት ለጦርነት እየተዘጋጀ መሆኑ የሚያመለክት መረጃ ማውጥቷል። ይህንን በተመለከተም ሰፋ ያለ መረጃ ይዘናል። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው ጠቅላይ ሀገራዊ ምርጫ ውጤት ይፋ አድርጓል። የግብጽ ድሮን ጥቃቶች በርካታ ሰዎች መግደላቸው ታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በህዳሴው ግድብ ዙሪያ ግብጽ ከኢትዮጵያ ጋር የገባችውን አለመግባባት ለመፍታት ቃል ገብቷል። እንደምን ቆይታችኋል? የጎልጎል ሚዲያ የቻናላችን ቤተሰቦች ዋና ዋና ነጥቦችን በማንሳት ወቅታዊ መረጃዎችን ወደ እናንተ ለማድረስ መጥተናል። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ይከታተሉን። ወደ ዝርዝሩን እንለፍ። የህወሓት አመራሮች ለመሸሽ እየተዘጋጁ ናቸው። ይህንን ያለው የስምረት ፓርቲ ከፍተኛ አመራር የሆነው ጣዕመ አረዶም የትግራይን ጦርነት በማንሳት ሱዳን መቀመጫው አድርጎ ለመንቀሳቀስ ወደ ሱዳን እያመሩ ናቸው የትግራይ አመራሮች ሲል ሙሉ ንግግር ተናግሯል። አመራሩ ትግራይ ውስጥ በኃላፊነት በነበረበት ወቅት ከህወሓት ስር ሆኖ ሲሰራ የነበረ ቢሆንም ህወሓት ባንዳ ብሎ ከፈረጀው በኋላ ትግራይ ለደህንነቴ ያሰጋኛል፣ እዛሁኝ መኖር አልችልም በማለት መቀመጫው አዲስ አበባ በማድረግ ከፍተኛ የስምረት ፓርቲ አመራር መሆኑን እየሰራ ይገኛል። የህወሓት አባል ከነበሩ አካላቶችና ሚኒስተር ጌታቸው ረዳን ጨምሮ አመራሩን ተቃውሞ የተነሱ ሲሆን ጦርነት እየመጣ ነው የሚል ስጋት በየአውታሩ እያሰራጩም የሚደመጡ ናቸው። ይህንን ተከትሎ ከፌዴራል መንግስት ጋር ያለው አለመግባባት ወደ ጦርነት ይሄዳል የሚል ክሶችን ተከትሎ የህወሓት አመራር ጦርነቱ ሱዳን መቀመጫው በማድረግ እየተንቀሳቀሰ ነው በማለት ወደ ሱዳን ለመሸሽ እየተዘጋጁ ናቸው ሲል ተደምጧል። በዚህ ጉዳይ ላይም የህወሓት አመራሮች እስካሁን ያሉት ነገር የለም። በተመሳሳይ እኛ የምናሰለጥነው መንግስት የመለመላቸው ወጣቶችን ነው ሲል ጀነራል ፍስሐ ኪዳኑ ፍስሐ ማንጁስ ተናግረዋል። በትግራይ ክልል ውስጥ ወጣቶች በግዳጅ ለውትድርና የተመለመሉ መሆኑ በስፋት መገለጹ የሚታወቅ ሲሆን ይህ ምልመላ እስከ ቤት ለቤት አፈሳ ድረስ ተጣጥፎ መቀጠሉን መረጃዎች ይገልጻሉ። ስለ ጉዳዩ የትግራይ ክልል ሰላምና ጸጥታ ቢሮ ኃላፊ የሆኑት ጀነራል ፍስሐ ኪዳኑ ፍስሐ ማንጁስ መልሳቸውም በተመለመሉ ወጣቶች በቢሮአቸው በኩል ወታደራዊ ስልጠና እየተሰጠ መሆኑን አረጋግጠዋል። ጀነራሉ ሲናገሩ የእኛ ስራ የሰራዊት ምልመላ አይደለም፣ እሱ እስካሁን ካለው መንግስት ጋር ተነጋገሩ፣ እኛ የምናሰለጥነው መንግስት የመለመላቸው ወጣቶች ነው ሲሉ ተደምጠዋል። እንደተገለጸውም የግዳጅ ወታደራዊ ምልመላ እያከናወነ ያለው በዶክተር ደብረጽዮን ገብረ ሚካኤል የሚመራው ማዕከላዊ ኮማንድ ፖስት መሆኑም ታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው ጠቅላይ ሀገራዊ ምርጫ ውጤት የማረጋገጥ ሂደቱ በመቀጠል በዛሬው ዕለት የ723 የምርጫ ክልል ውጤቶችን ማጽደቁ በይፋ ታውቋል። ቦርዱ ዛሬ ካቀረባቸው ውጤቶች መካከል የ40 ህዝብ ተወካዮች ምክር ቤት ወንበሮች ዝርዝር ፓርቲዎች ክፍፍል የታወቀ ሲሆን ገዢው ፓርቲ 21ዱን፣ ተቃዋሚዎች 16ቱን እንዲሁም የግል እጩዎች 3 ወንበሮችን አሸንፏል። በዛሬው ውጤት አዋጅ ጠቅላይ ሚኒስትር አብይ አህመድ እና ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተወዳደሩ ባቸው የምርጫ ክልሎች አብላጫ ድምጽ ማግኘታቸው ተገልጿል። በተጨማሪው አንጋፋው ፖለቲከኛ ዶክተር ዲማ ነጎ በግልና የአዲስ ትውልድ ፓርቲ ፕሬዝዳንት አቶ ሰለሞን ታፈሰ ለህዝብ ተወካዮች ምክር ቤት መመረጣቸው የጸደቀ ሲሆን በአዲስ አበባ ሰላምና ጸጥታ ኃላፊ ልዲያ ግርማ ለክልል ምክር ቤት አብላጫ ድምጽ አግኝተዋል። በአማራ ክልል ውጤታቸው ከታወጁ 9 መቀመጫዎች 4 ለብልጽግና፣ 3ቱ ለአብን፣ 1 ለእነፓና ለ1 ለአድሄን ሆኗል። በኦሮሚያ 6 ወንበሮች 3ቱ ለብልጽግና፣ 2ቱ ለግል እጩዎች፣ 1 ደግሞ ለአትፓ ተሰጥቷል። በማዕከላዊ ኢትዮጵያ ደግሞ 2 ወንበሮች ሙሉ በሙሉ ለተቃዋሚዎች ለኢዜማና ለእነፓ ገብቷል። በአንጻሩ ሐረሪ፣ ሲዳማና ሶማሌ እያንዳንዳቸው ያላቸው 2 መቀመጫዎች ብልጽግና ሙሉ በሙሉ ጠቅልሎ ወስደዋል። ቅሬታ ያቀረበባቸው የምርጫ ክልሎች ቁጥር 129 የደረሰ ሲሆን እስካሁን 75 ውድቅ ተደርጎ 10ሩን ንግግር በቅሬታ ማንሳታቸው ተናግረዋል። በሀላባ 1 ምርጫ ክልል ደግሞ ድጋሚ የድምጽ ቆጠራ እየተካሄደ ይገኛል። ቀሪዎቹ 43 ቅሬታቸው ምርመራ ውጤት ነገ እንደሚገለጽም ቦርዱ አስታውቋል።
የግብጽ ድሮን ጥቃቶች በርካታ ሰዎች ገድለዋል። በሱዳን የናይል ወንዝ ግዛት በግብጽ ድንበር አቅራቢያ በሚገኘው ወርቅ ማዕድን ማውጫ ላይ በተደረገ አንድ ድሮን እና ከባድ መድፍ ጥቃት በርካታ ሰዎች ተገድለዋል፣ ሌሎች ደግሞ ቆስለዋል ሲል ሱዳን ትሪቡን የአካባቢው ምንጮችና የማዕድን ቆፋሪዎች ጠቅሶ ዘግቧል። ምንጮቹ እንደገለጹት በአል አንሳሪና አል ኦጋይዳ የማዕድን ማውጫ አካባቢዎች አቅራቢያ የሚገኝ የግብጽ ጦር ካምፕ ውስጥ ያሉ የግብጽ ወታደሮች ጥቃቱን ፈጽሟል ሲል ከሷል። ክልሉ በቅርብ ወራት ውስጥ በውጥረት ተወጥሯል። ቀደም ሲል በግብጽ የድንበር ጠባቂዎችና በሱዳን የማዕድን ቆፋሪዎች መካከል ግጭቶች እንደተከሰቱ ሪፖርቶች የቀረቡ ሲሆኑ እማኞች ጥቃቱን ማክሰኞ ጠዋት ጀምሮ ለሰዓታት እንደቀጠለ እየተናገሩ ናቸው። እንዲሁም ሰራተኞቹ የነበሩባቸው የማዕድን መስመሮችና ጊዜያዊ መጠለያዎችም እንደተመቱ ይነገራል። የተኩስ ጥይት በሺዎች የሚቆጠሩ የማዕድን ቆፋሪዎች በአካባቢው የሚገኙ ተራሮችና ዋሻዎች እንዲሸሹ አስገድዷል። የቆሰሉት ለማፈናቀል የሚሞክሩ አንዳንድ ተሽከርካሪዎች ዳወደመም ተዘግበዋል። በአካባቢው የማያቋርጥ አደጋና ርቀት ምክንያት የነፍስ አድን ጥረቶች አልተሳኩም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በህዳሴው ግድብ ዙሪያ ግብጽ ከኢትዮጵያ ጋር የገባችውን አለመግባባት ቅድሚያ ሰጥተው እንደሚመለከቱ አስታወቀ። ቃልም ገብቷል። ፕሬዝዳንት ይህንን ያሉት በፈረንሳይ በተካሄደው በተጠናቀቀው የቡድን 7 አባላት ሀገራት ስብሰባ ወቅት ከግብጽ ፕሬዝዳንት አልሲሲ ጋር በተናገሩት ነው። አሜሪካን ጨምሮ ፈረንሳይ፣ ዩናይትድ ኪንግደም፣ ጀርመኒ፣ ጃፓን፣ ጣሊያን እና ካናዳ አባል በሆኑበት እንዲሁም በአውሮፓ ህብረት በተካተተበት የበለጸጉ ሀገራት ስብስብ የሆነው የቡድን 7 ጉባኤ ላይ ከአፍሪካ ግብጽ ኬንያው መሪም ተሳትፏል። በዚህ ጉባኤ አጋጣሚ ትራምፕ ከአልሲሲ ጋር ፊት ባደረጉት ውይይት በኢትዮጵያ የተገነባው ታላቅ የህዳሴ ግድብ በግብጽ ላይ ችግር እየፈጠረ እንደሆነ አውቃለሁ ሲሉ በኢትዮጵያ በአባይ ወንዝ ላይ ህዳሴ ግንባታ ከጀመረበት ጊዜ አንስቶ ከሱዳን ጋር ግብጽ አለመግባባት ውስጥ ቆይታለች። ግብጽ፣ ኢትዮጵያና ሱዳን ከ14 ዓመት በአባይ ወንዝ ጉዳይ ላይ ከስምምነት ለመድረስ ሲደራደሩ በነበረበት ቢሆንም ሶስቱም ሀገራት የማያስማማ ሁሉንም አቀፍ መግባባት ላይ መድረስ አልተቻለም። ኢትዮጵያ በ2017 መጨረሻ ላይ ያጠናቃ ያስመረቀችውን ታላቅ የህዳሴ ግድብ ከ5000 ሜጋዋት በላይ የኤሌክትሪክ ኃይል ያመነጫል። የኢኳቶሪያል ጊኒ መንግስት አላሳካሁትም ባለው ግቦች ምክንያት ስልጣን መልቀቁ ተናገረ። የሀገሪቱ ፕሬዝዳንት ልጅ የሆኑ ምክትል ቴዎድሮ ንጉስ ኦቢያንግ ማንጌ ትናንትና ይፋ እንዳደረገው የኢኳቶሪያል ጊኒ ጠቅላይ ሚኒስተር የመንግስት ባለስልጣናትን የመልቀቂያ ደብዳቤ አቅርበዋል። ምክንያታቸው የመንግስት ካቢኔ ከግብ ለማድረስ ካቀዳቸው እስካሁን ያሳካው 10% ብቻ ነው የሚል በመሆኑ እንዲሁም ሆኖ የመንግስት ሊያሳካ አቅዶ እስካሁን አልሆነለትም የተባለው ምን እንደሆነ ግን ግልጽ አለመደረጉ ታውቋል። የኢኳቶሪያል ዲሞክራቲክ ገዢ ፓርቲ ፒዲጂ መግለጫ እንደሚያመለክተው መንግስት በስልጣን ላይ በነበረው ወቅት እንደ መንግስት አስተዳደር፣ የመሰረተ ልማት፣ የመንግስት አገልግሎቶችና ኢኮኖሚ ልማት ባሉ ዘርፎች የተለያዩ ተነሳሽነት ተግባራዊ አድርጓል። የመንግስት ባለስልጣናት የጋራ ስራዎች መልቀቅ የመንግስት መዋቅርን በማሻሻል ታስቦ አዳዲስ ቅድሚያ የሚሰጧቸው በየጊዜው የሚከናወኑ የተቃዋሚ መልሶች ማደራጀት ሂደቶች አካል ነው ሲል ፓርቲው አስታውቋል። የኢኳቶሪያል ጊኒ ፕሬዝዳንት ቴዎዶስ አቢያንግ ንጉስ ንጉማ መንባሶጎ ከጎርጎሪያሳዊ 1979 ዓ.ም ጀምሮ ስልጣን እንደያዘ ይታወቃል። ይህ በዓለማችን ለረጅም ዓመታት በስልጣን የሰነበቱ ፕሬዝዳንት ያደርጋቸዋል። ልጃቸው ምክትላቸው ሆኖ ኢኳቶሪያል ጊኒ በቤተሰብ እየመሩ ይገኛሉ። የቻናላችን ቤተሰቦች ለዛሬ ያዝናቸው ወቅታዊ መረጃዎች ጥንቅራችንን ይህንን ይመስሉ ነበር። ተመልሰን በሌሎች ወቅታዊ መረጃዎች እንገኛለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ይከታተሉን።